ከዚህ በኋላ ማሳያችሁ ያው ሚጥሚጣ አዘገጃጀት ነው። የሚያስፈልጉን ነገሮች አብሽ፣ ጥቁር ቅመም፣ ነጭ ቅመም፣ ኮሰረት፣ ኮረሪማ፣ የጥብስ ቅጠል ወይም ሮዝመሪ፣ እንደገና ደግሞ ጦስኝ ያስፈልገናል እና ሚጥሚጣ ያው ከአረብ ሱቅ ወይም ከህንዶች ሱቅ ማግኘት ትችላላችሁ። ወልማርትም ሲሸጥ አይቻለሁ፣ እዛም መግዛት ትችላላችሁ። ከዛ አድርቄው ማለት ነው እያንዳንዱን ቅመም በደንብ ነው ያደረኩት። በጣም ነው የደረቀው ሚጥሚጣው። ከዛ በመቀጠል እንዳያችሁኝ ቅመሞቹን እንዳለ ቀላቅዬ ከዛም ሚጥሚጣውንም አንድ ላይ ቀላቅዬ በቡና መፍጫ በሱ ነው የምፈጨው። በደንብ አጥባችሁት የቡና የምትፈጩበት ከሆነ ቡናው ቃናው እንዳይኖር ማለት ነው። በደንብ መፍጫውን መፍጨት ይኖርባል። ለምን እንዲሆን አልፈልግም፣ መካከለኛ ሆኖ እንዲወጣ ነው የፈለኩት። ሚጥሚጣ ብዙ ጊዜ መካከለኛ የሆነ ሲሆን ነው በጣም ቆንጆ የሆነ የሚሆነው ማለት ነው። በጣም መጀመሪያም ላይ እንዳያችሁት በጣም የሚያምር በጣም አልደቀቀም፣ እንደገና አልሸረከተም። መካከለኛ የሆነ አሪፍ የሆነ ሚጥሚጣ ነው።